የ2026 የዓለም ዋንጫ የምድብ 3 ዳሰሳ። በዚህ ምድብ ብራዚል፣ ሞሮኮ፣ ሃይቲ እና ስኮትላንድ ይገኛሉ። ዘ ሴሌክሽንስ የተመረጡት ብራዚል በደቡብ አሜሪካ ትገኛለች። በ2025 ግምት መሰረት 213 ሚሊዮን በላይ ህዝብ ይኖርባታል ተብሎ ይገመታል። ዋና ከተማዋ ደግሞ ብራዚሊያ ይባላል። ብራዚል በሁሉም የዓለም ዋንጫዎች ላይ በመሳተፍ ብቸኛው ሀገር ናት። በ1958፣ 62፣ 70፣ 94 እና 2002 የዓለም ዋንጫን ማሸነፍ ችላለች። እንደ ብራዚል ያሸነፈ ሀገርም የለም። የብሔራዊ ቡድኑ አሰልጣኝ የ66 ዓመቱ ጣሊያናዊው ዶን ካርሎ አንቸሎቲ ናቸው። ከ2025 ጀምሮ ቡድን እያሰለጠኑ ይገኛሉ። ለአንቸሎቲ ይህ የመጀመሪያቸው የብሔራዊ ቡድን ነው። ለብሔራዊ ቡድኑ ብዙ ጨዋታ ያደረገው ካፉ ሲሆን 142 ጨዋታዎችን አድርገዋል። ብዙ ግብ ያስቆጠረው ደግሞ ኔይማር ጁኒየር ነው። 79 ግቦችን ማስቆጠር ችሏል። በረኛው አሊሰን ቤከር እና ኤደርሰን ሞራሌስ፣ ተከላካዮቹ ጋብሪኤል ማጋሌሽ፣ ማርኪኒዮስ፣ አማካኞቹ ካዜሚሮ፣ ብሩኖ ጎማሬሽ፣ ሉካስ ፓኬታ፣ አጥቂዎቹ ቪኒሺየስ ጁኒየር፣ ማቲያስ ኩኛ፣ ራፊኛ አልካንትራ እና ኔይማር ጁኒየር ከብዙ በጥቂቱ የሚጠቀሱ ተጫዋቾች ናቸው። የመክፈቻ ጨዋታዋን ከሞሮኮ ጋር በማድረግ የ2026 የዓለም ዋንጫ ጉዞዋን ትጀምራለች። የዚህ ምድብ ሁለተኛው ሀገር ሞሮኮ ናት። የአትላስ አናብስት ሞሮኮ በሰሜን አፍሪካ ትገኛለች። በ2024 ግምት መሰረት ከ36 ሚሊዮን በላይ ህዝብ ይኖርባታል ተብሎ ይገመታል። ዋና ከተማዋ ደግሞ ራባት ይባላል። በዓለም ዋንጫ ከ1970 ጀምሮ 7 ጊዜያት ተሳትፋለች። ምርጡ ውጤቷ በ2022 በተካሄደው የካታር የዓለም ዋንጫ አራተኛ ሆነው ያጠናቀቁበት ነው። ይህም ከአፍሪካ ቡድኖች ቀዳሚ ያደርጋታል። የብሔራዊ ቡድኑ አሰልጣኝ የ49 ዓመቱ የሞሮኮ ዜጋ ሞሐመድ ሆሃቢ ናቸው። ከ2026 ጀምሮ ማሰልጠን ጀምረዋል። ለብሔራዊ ቡድኑ ብዙ ጨዋታዎችን ያደረገው ኑረዲን ናይቤር ሲሆን 118 ጨዋታ ማድረግ ችሏል። ብዙ ግብ በማስቆጠር ደግሞ ቀዳሚው አህመድ ፋራስ ነው። 36 ግቦችን ማስቆጠር ችሏል። ያሲን ቦኖ፣ አሽራፍ ሀኪሚ፣ ኖሴር ማዝራዊ፣ ሶፊያን አምራባት፣ ሸምሰዲን ታልቢ፣ ብራሂም ዲያዝ ከብዙ ከዋክብት መካከል ጥቂቶቹ ናቸው። የመጀመሪያ ጨዋታዋን ከብራዚል ጋር በማድረግ ፉክክሯን ትጀምራለች። የዚህ ምድብ ሶስተኛው ሀገር ሃይቲ ናት። ዘግረናዳይርስ በመባል ይታወቃሉ። በካሪቢያን አይላንድ ትገኛለች። በ2023 ግምት መሰረት ከ11 ሚሊዮን በላይ ህዝብ ይኖርባታል ተብሎ ይገመታል። ዋናዋ ከተማዋ ደግሞ ፖርታው ፕሪንስ በመባል ይታወቃል። በዓለም ዋንጫ ስትሳተፍ የዘንድሮ ለሁለተኛ ጊዜ ነው። የመጀመሪያው በ1974 ተሳትፋለች። ብሔራዊ ቡድኑን በ53 ዓመቱ የፈረንሳዊ ዜጋ ሰባስቲያን ሚጊን አማካኝነት ይሰለጥናል። ቡድኑ ከ2024 ጀምሮ ማሰልጠን ጀምሯል። ለብሔራዊ ቡድኑ ብዙ ጨዋታዎችን ያደረገው ፒር ሪቻርድ ብሩኒ ሲሆን 95 ጨዋታዎችን ማድረግ ችሏል። ብዙ ግብ ያስቆጠረው ደግሞ ዱካንስ ናዞን ነው። 44 ግቦችን ነው ማስቆጠር የቻለው። ዊልሰን ኢሲዶር የተባሉ የሰንደርላንዱ ታዋቂ ተጫዋቻቸው ነው። የመክፈቻ ጨዋታዋን ከስኮትላንድ ጋር በማድረግ ፉክክሯን ትጀምራለች። የምድቡ አራተኛው ቡድን ስኮትላንድ ነው። ዘ ታርታን አርሚ በመባል ይታወቃሉ። በአውሮፓ ትገኛለች። በ2019 ግምት መሰረት ከ5 ሚሊዮን በላይ ህዝብ ይኖርባታል ተብሎ ይገመታል። ዋና ከተማዋ ደግሞ ኤደንበርግ ነው። በዓለም ዋንጫው ከ1954 ጀምሮ ለ9 ጊዜ ተሳትፎን አድርገዋል። ብሔራዊ ቡድኑን በ62 ዓመቱ የስኮትላንድ ዜጋ ስቲቭ ክላርክ ይሰለጥናል። ቡድኑን ከ2019 ጀምሮ ማሰልጠን ጀምረዋል። ለብሔራዊ ቡድኑ ብዙ ጨዋታዎችን ያደረጉት ኬኒ ዳግሊሽ ሲሆን 102 ጨዋታዎችን ማድረግ ችሏል። ኬኒ ዳግሊሽ እና ዴኒስ ሎ ደግሞ እያንዳንዳቸው 30 ግብ በማስቆጠር ባለሪከርድ ናቸው። አንዲ ሮበርትሰን፣ ኬራን ቴርኒ፣ ስኮት ማክቶምናይ፣ ጆን ማጊን፣ ሪያን ክሪስቲ እና ቼ አዳም ከታዋቂ ተጫዋቾች መካከል የሚጠቀሱት ናቸው። የመክፈቻ ጨዋታዋን ከሃይቲ ጋር በማድረግ ፉክክሯን ትጀምራለች። ከዚህ ምድብ ታዲያ የትኛው ቡድን ወደ ቀጣዩ ዙር ያልፍ ይሆን? ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ።